لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا محمد وعلى آله وصحبه إن شاء الله. نبي متى እሺ ነጥቦችን የሚጠቅሟቸውን እንትን ስለሆኑ ቶሎ ላንሳላችሁማ አልአስኢላ ጥያቄዎች የተወሰነ ስም እንትን ፋኢዳ ስለሆኑ ከኋላ ከመጠይቃችሁ ያሉ ሼክ የተጠየቁትን ጥያቄዎች አንዳንድ الاستعاذة في الركعة الثانية ما حكمها ሁለተኛው ረካዓ ላይ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ብለን ነው የምንጀምረው ነው የመጀመሪያዋ ኢስቲዓዛ ትበቃለች እንዴት ነው አሏቸው ليس بلازم ሁለተኛው ላይ ላዚም አይደለም لأن الصلاة شيء واحد عندنا استعاذة في أولها كان مكاي بقى الاستعاذة في أول الركعة مجمل ركعة على أعوذ بالله من الشيطان الرجيم كان يبقى وين كررها فلا بأس በየረካው ከደገመው ደግሞ ምንም አይደለም ነገር ግን ሶላት አንድ ነገር ስለሆነ አንድ ነገር ውስጥ ሲገባ አዑዙ ቢላሂ ሚነሽ ሸይጣን ረጂም ብሎ ከገባ ሁለተኛውና ሶስተኛው ረካዓ ላይ ባይቀርም ችግር የለም የሚለውን ይነግራል ይሄንን ፈትዋ ይሰጣሉ ማለት ነው الامام ابن باز رحمه الله ሌላ ጥያቄ ما حكم الخشوع في الصلاه ሶላት ውስጥ ለመሆኑ አላህን መፍራት ማለት خشوع ማለት ምንድነው አሏቸው خشوع ما الخشوع خشوعان ሁለት አይነት خشوع ነው ያለው አሉ الطمأنينة ركن واما الخشوع الذي هو كمال الطمأنينة ጡማእኒና ረጋ ማለት ሩክን ነው ይሄም እናቀው ነው ኹሹዕ የሚባለው ግን የጡማእኒና ማሟያ ነው ጡማእኒና አለው ማለት አንድ ሰው ኹሹዕ አለው حضور قلبه ልቡ መሳተፍ ብዙ ላይ እዚህ ላይ መምጣት ማለት ነው ዋላ ይኩነ እንዳይሆን متحركا لا قليل ولا كثير በብዛትም ይሁን በአናሳ መንቀሳቀስ የለበትም ለምን አላህ Subhanahu Wa Ta'ala قد أفلح المؤمنون الذين هم في صلاتهم خاشعون እነ አማንያኑ የተሳካላቸው ምኞታቸውን አገኙ الذين هم في صلاتهم خاشعون በሶላቶቻቸው ውስጥ ጥንቃቄ የሚኖራቸውና አላህን የሚፈሩ ብሏል አላህ Subhanahu Wa Ta'ala ስለዚህ ጡማእኒና የሶላት ማሟያ ነው ጡማእኒና ሩክን ነው ኹሹዕ የጡማእኒና ማሟያ ነው ስለዚህ ኹሹዕ እንደውም بعض العلماء ምን ይላሉ ኹሹዕ ማለት ሩህ الصلاه የሶላት እስትንፋሷ ነው ይላሉ ኹሹዕ ከሌለው ሰውየው በጣም አደጋ ነው ለዚህም ነው ቢአድረቲ ጧም ምግብ ቀርቦ ምግብ መብላት እያማረ እያስፈለገ ምን ማድረግ ሶላት መስገድ የለም በልተ ስገድ ነው የሚባለው በልተ ስገድ ቢአድረቲ ጧም ولا تدافعه الاخبثات ሁለት እንትኖችም ወጥረውት እንደዚህ ሽንትም ሆነ ሰገራ ወጥሮት ሶላት መስገድ የለበትም ውዱ ያድርግና ይስገድ በቃ ይፍታና ጀማዓ ሊያመልጠው ነው ቢያመልጠው ይሻላል ለምን ኹሹዕ ያጣላ ኹሹዕ በጣም ትልቅ ነገር ስለሆነ ይሄ ነው አህሉል ዒልም የሚነግሩን ሌላ ዱዓ አልስቲፍታህን በየአይነቱና አድርገው እንዴ ብዙ አይነት ነው አሁን ከኋላ ሁለት ቀርተናል አይደል ሌሎችም አሉ እንደዚህ ዙር ሲሰግድ አንዱን አሱር ሲሰግድ አንዱን ብትል ተንዋዕ ብታደርግ በጣም ጥሩ ነው ምንም ችግር የለም ጥሩ ነው أحسن الله إليه ترك الواجب نعم يبطل الصلاة واجب النجر أو كم بنته صلاة يبلاش الله لا شو يبطل الصلاة نعم أو يبلاش الله لمثال تشهد الأول مثلا تشهد الأول من دينه واجب سبحان ربي الأعلى في السجود واجب سبحان ربي العظيم في الركوع واجب من ترك الواجب عمدا فقد بطل الصلاة صلاة يبلاش واجب كتوهم بلو تساسط وكتوسع يجبر بسجود السهو በሱጁድ ሰው ይጠገናል ይሄ ችግር የለም ይጠገናል በሱጁድ ሰው አይመለስም እንደገና አይደግምም ይሄንን በዚህ እንይዛለን ሌላ ሶስት ሐረካ ያበላሻል የሚሉ ሰዎች አሉ ስለዚህ ምን ተላለው አሏቸው ሸህ ይሄ እንዳውም ደግሞ ለዚህም አንዳንዶች ደግሞ መረጃ የሚያመጡት አለ ነብዩ አለይሂ ሰላቱ ወሰለም ኡማማን ቢንት ዘይነብ የዘይነብን ልጅ ኡማማን ተሸክመው ሰግደዋል ነብዩ አለይሂ ሰላቱ ወሰለም እና እዚህ ጋር እንዴት ነው የሚያያዘው አሏቸው አይ ሶስት ጊዜ የተንቀሳቀሰ ሶላቱ ይበላሻል ወደሚለው ሁክም አይከደም ነው والمسلم مستفتن فاذا توالت الحركات الكثيره في نفس الانسان واستفحشت تبطل صلاته ብዙ ከተንቀሳቀሰ ሰውየው እንደው ካቅም በላይ ሰውየው ሶላት ውስጥ ነው ሶላት ውስጥ አይደለም እስከሚባል ድረስ የሚንቀሳቀስ ከሆነ የሚወራጭ ከሆነ ይበላሽበታል ከዛ ውጭ ያለ ግን ሶስት ጊዜ የተንቀሳቀሰ ሶላቱ ይበላሻል አይባልም ኡማማን ይዘው ነብዩ አለይሂ ሰላቱ ወሰለም ሰግደዋል መንቀሳቀሳቸው ግን ይራራቃል ሲወጡ ታቅፈው ይወጣሉ ወደ ሱጁድ ወደ እንትን ሲወርዱ ደግሞ ያስቀምጧታል እንቅስቃሴው ተከታታይ አይደለም
ተከታታይ ሲሆን ነው የማበላሸት እድሉ የሚሰፋው ከሱ ይልቅልቅ መረጃ የሚሆነው ምንድነው ካነ ነብዩ ሰለላሁ ዐለይሂ ወሰለም ይصلي للناس وهو على المنبر ሚንበር ላይ ሆነው ያሰግዱ ነበር ነብዩ አለይሂ ሰላቱ ወሰለም ሚንበሩ ላይ ይወጣሉ እዛ ላይ ሆነው ያ እንተ ኢህራም ያደርጉና ፋቲያቸውን ይቀራሉ ሰው ሁሉ ማእሙሞች ይመለከታሉ ማንን ነብዩና አለይሂ ሰላቱ ወሰለም ሩኩ ሲያደርጉ ሩኩ አደራረጋቸውን ሲነሱ አነሳሳቸውን ይመለከታሉ ይሄ ልክ ከሩኩ እንደተነሱ ኢዕቲዳል ላይ እንዳሉ ወደ ኋላ ይወርዳሉ መጨረሻው ላይ ነው አሁንኛ ሁለተኛው ላይ ቆመን ነው አይደል ኹጥባ ምን ኸጥበው መጨረሻው ነበር የሚቆመው ከመጨረሻው ወደ ሁለተኛው ሲወርድ ስንት እርምጃ አንድ መጀመሪያው ላይ ሲወርድ ስንት ሁለት መሬት ሲወርድ ስንት ሶስት ለሱጁድ እንዲበቃቸው ወደ ኋላ ደግሞ አንድ እርምጃ ይሄዳሉ አራት ይሄው ከሶስት በላይ ተንቀሳቅሰዋል ስለዚህ ይሄ አያበላሽም ሶላት ዋናው ሰውየው ሶላት ውስጥ ነው አይደለም የሚያስብለው ስራ እንዳይሰራ እንጂ ከዛ ውጭ መንቀሳቀስ አንተ ሻፊያ መዝሐብ እኮ ስታክ ወደ ለማከክ እጅ ሲመጣ አንድ በል ሲሄድ ሁለት በል ለሁለተኛ ለማከክ ወደ ወገብ ከርክ ተበላሽቷል ሶስት ማለት ነው አይው ሶስት ሞላለቀ ሶላት ተበላሽ እንደዛ አይደለም ሰውየው ሐረከተን በቃ ፋሂሻ የሚያስጠላ የሆነ እንደ ሰውየው ሶላት ውስጥ ነው ምን ውስጥ ነው የምትለው ደረጃ ላይ የሚያስገድ ከሆነ ነው እንጂ አለበለዛ ሶላት እየሰገዱ ይታገላሉ አይደል ዘይነት አለ ያንኛው ዑድር አለው ለተነኝ እና ለማንኛውም ሐረካ اذا كان مستفحشا ከሆነ ነው አለበለዛ ነብዩ አለይሂ ሰላቱ ወሰለም ከሚንበር ላይ ወጥተው ከሚንበር ላይ እየወረዱ አሰግደዋል ረሱል አለይሂ ሰላቱ ወሰለም በተለይ የኡማማን ያመጣሉ እዚህ ላይ የኢብኑ ባዝ የእንተና የኢማሙ አልባኒ ረሂመሁላህ ፈትዋለች ታስቃለች ይችን እንትን ያነሷታል ሰውየው ሱዳን አሉ የሱዳኖች አጠማጠም እንደው ጠምጥሞ እንደ አድርጎት ሚህራቡ ሞልቶታል አሉ ሱባ ሰግዳል ኢማም ነው ሱጁድ ሲወርድ ይሄ መሬት ይደርሳል አበደን ለምን እንዲህ ተከምሯል ቀድሞ ወጋን መሬት ላይ ማለት ነው ታዲያ እንደነ ሱጁድ የምታደርገው ይሄን ሁሉ ተሸክመ እንዴት ታሰግዳለህ ይሄን ሁሉ ተሸክመ حمل العمامه اخف من حمل امامه አላሉ እሱ ለእንትን ለማለት ኡማማን ተሸክመዋል እኔ ጥምጣም መሸከም ምን ይገርማል ደሊል ያደርጋት ማለት ነው ደሊል ያለ ቦታው ነው እሱ አሁን ያደረገው ምንድነው ጥምጣሙን ጠምጥሞ ምክንያቱም ቢኩል ከውረቲን አጅር ነው አጅር አለ ነው የሚሉት ሐሰና አንድ ሐሰና ደግሞ 10 አጅር አለው የሚለው ውስጥ ልትገባ ማለት ነው ስለዚህ ስንት ጥምጥም ሊጠመጥሙ ነው አንድ ዙር ስትገጥም አንድ ሐሰና አለ ስትገጥም ሌላ ሐሰና አለ ስትገጥም ሌላ ሐሰና አለ ይሄ አስሉ የሌለው ነገር ነው ግን እነሱ ዘንድ ያደርጉታል አጅር አለው ነው የሚሉት እንግዲህ ቢኩል ከውራ አንተን አለ ከተባለ አጅር አለው ከተባለ አንድ 40 ሊያዞር ማለት ነው 40 ሐሰና ሊያገኝ በጥምጣም ጋቢ ተሸክሞ መዞር ማለት ነው حركه ሌላ من جمع بين الاستفتاحين ما الحكم في ذلك استفتاحون ሁለቱን ዱዓ الاستفتاحዎች በአንድ ጊዜ ቢቀራቸው ምን ችግር አለ እሱና استفتاح واحد يكفي ما بلغنا انه كان يجمع بين الاستفتاحين ነብዩ ሁለት استفتاح በአንድ ጊዜ ያደርጉ ነበር አልደረሰንም አንድ ይበቃል አንድ ይበቃል ሱናው አንድ ማድረግ ነው هذا ما المقصود بالصلاه الوسطى صلاه الوسطى حافظوا على الصلوات والصلاه الوسطى وقوموا لله قانتين ما هي الصلاه الوسطى ما نترجو قال هي صلاه العصر صلاه العصر نات بلو ملسوا ታላቁ ኢማም ابن باز رحمه الله ቀጥልልኝ ወደ ቀራታችን ገባውን والركوع والرفع منه كركوع መነሳት እነዚህ ሩክን ናቸው من اركان الصلاه والركوع ብሎ ነው የሚጀምረው እዚህ ነኝ والركوع عند ركن ነው والرفع كركوع መነሳት الله اكبر ብለው ወደ ሩኩ ተወርዳለህ እጅን ታስቀምጣለህ እንደዚህም አድርገህ ብትወርድም ሩኩ ይገኝ እንጂ እጅ ጉልበት ላይ ማስቀመጥ ግዳጅ አይደለም ይሄ ከሩክን አይደለም ሩክን ምን መውረዱ ነው እንደዚህ መዘንበሉ ነው በቃ ይሄን ያክል መውረድ ነው ባይሆን እንዲህ ማቀርቀር የለበትም እንደዚህ የሆነ ቀጥ ማለትም የለበትም ወደ ላይ እንዳንጋጡ ሩኩም የለም ወደ ታችም ማለት የለም እንደው ላጣልዝም መሰስ አድርጎ ማለት ነው ተቀበና ያን አይነት ሩኩዕ በዛ አይነት ይሁን ወረፍዑ منه ከሱ መነሳት ይሄ ደግሞ ኢዕቲዳል ይባላል ሰሚዐ አላሁ ሊመን ሐሚዳ ይላል ኢማሙ ሙንፈሪድም ሰሚዐ አላህ ሊመን ሐሚዳ ረበና ወለከል ሐምድ ይላል ኢማምም ሙንፈሪድም አመል መእሙሙ فيقول ربنا ولك الحمد فقط ይሄን ነው የሚለው
إذا قال الإمام سمع الله لمن حمد فقولوا ربنا ولك الحمد اللهم ربنا ولك الحمد ربنا ولك الحمد ربنا لك الحمد بواو ያለችውን ኢማሙ አህመድ ይመርጣሉ ይሄንን በዛ አይነት መልክ ታስከዳለ ማለት ነው ወሩኩዑ ሩኩዕ ሩክኑ من اركان الصلاه والرفع منه ከሱም መነሳትም ሩክኑ من اركان الصلاه ሩክን ነው ኢዕቲዳል ሰሚዐ አላሁ ሊመን ሐሚዳ ብለህ መቆም አለብህ የተወሰነ ልክ ፈቃረ ظهرك حتى يرجع فقار ظهرك الى مكانه እነበረበት እስከሚመለስ ድረስ ገጭ እስከሚል ቀጥ ማለት አለበት እዛው አላሁ አክበር እንዳሉ ሰማይ አላህ ለምን አብዳ ብለው ወደዛው ይወርዳሉ አምጆች ሲሰግዱ አይታችሁ ከሆነ በጣም ስለሚቸኩሉ ማለት ነው ሱጁድ ሲያደርጉም እንድትያደርጉና ወደዛው ነው እጃቸውን እንኳን ያነሱትም ከማለት እንደዚህ ለመሄድ ጦማኔና ያለም ሩክን ጥሰዋል ይበላሻል ሶላቱ እንደዚህ ስለዚህ ወረፍዓን ከሱም ደግሞ ረፍ ያስፈልጋል መነሳት ከተነሱ በኋላ እጀተ ላይ ነው የሚደረገው እጅህን መልቀቅህ ነው አውላው መልቀቅህ ነው ይሄን ነው ራጂህ የሚያደርጉት ኢማሙ አልባኒ ረሂመሁላህ hatta ኢማሙ አልባኒ ቢድዓ ነው የሚሉት እጅን እዚህ ላይ ማስቀመጥ ይሄ የለም አስሉ የሌለው ነገር ቢድዓ ነው ወሃዳ من التعسف ይሏቸዋል ሲናገሩባቸው እስከዚህ ድረስም እንደዚህ ማጥበቅ አልነበረባቸውም ነገር ግን የመጀመሪያው ቂያምና ወደ ቂያም ይመለስ ነው የሚሉት ኢብኑ ባዝ አሁን እጅህን አድርግ ነው የሚሉት ለምን ቂያም ነው የቂያም አደቡ ደግሞ እጅህን እዚህ ላይ ማድረግ ነው አይ ነብዩ አለይሂ ሰላቱ ወሰለም እንትን ቀኝ እጃቸውን እግራ እንትናቸው ላይ ያስቀምጡ ነበር የሚለው ሐዲስን ሷሂህ ነው አዎ ነገር ግን መቼ ነው የሚያደርጉት ይሄ ፋቲሃ በሚቀሩበት በዋናው ቂያም ነው ከሩኩ በኋላ ያለችው ቂያም የመጀመሪያው ቂያም ጋር ይለያያሉ ያ ፋቲሃ የሚቀራበት ነው የሚቀራበት አይደለም ቂያሞቹ ይለያያሉ ስለዚህ ምን ያደርግ እጁን ይልቀቅ ለቆመቆም ነው በቃ ይሄ ነው አስሎ የመጣው ይሄ ነው አለበዛ አስቀምጡ ይለነበር እዛኛው ላይ ቂያም ላይ እንዳለው ይላሉ እጁን ቢያስቀምጥም የሚያስቀምጥም አባ ስለቀቅ ብለህ እጁን መፍታት የለብህም በቃ ያዘ የሚለቅም ይለቀቅ መልቀቁ ግን የተሻለ ነው የሚሉት ከመረጃ አኳያ ወሱጁዱ ሱጁድ ወረፈዑ ምንህ ምንድነው አልኩት ምን ከምን መነሳት ከሩኩ መነሳት እሺ ወሱጁዱ ሱጁድ على الاعضاء السبعه በሰባት ተክለ ሰውነቶችም ሱጁድ ማድረግ በሰባት ተክለ ሰውነቶች ኡሚርቱ አን አስጁድ على سبعه اعظم በሰባት እንትኖቼ አጥንቶቼ ሱጁድ እንዳደርግ ታዝዣለሁ አሉ ነብይ አለይሂ ሰላቱ ወሰለም አልየዳይ በሁለት እጅ ይሄ ማለት ነው ወሩክበተይን ሁለት ጉልበት ወአጥራፍ القدمين የግር የመጀመን እንትን ጫፎች እንደገና ወአሻረ ኢላ ወጅሂ ወአንፊ ግንባራቸውን አሳይተው ወደዚህ ሄዱ ሁለቱም መቀመጥ አለበት አለበለዚያ ሱጁዱ ጥያቄ ውስጥ ይገባበታል ምን ማድረግ አለበት አፍንጫውን መውጋት አለበት ግንባሩ ብቻ ሳይሆን ነብዩ አለይሂ ሰላቱ ወሰለም ወደፊታቸው ሲያሳዩ ግንባራቸውንም አብረው ነክተዋል ይያልኩ ነው ይሄ ነው ሱጁድ ሰባቱ የሱጁድ ማዕከላቶች እነዚህ ናቸው እነዚህ ከተቻለ እንደዛ ታደርጋለህ ከተቻለ ያ ማለት ሰውነቱ ሙሉ ከሆነ ሰውየው ሰባት እንትኖቹ ማለት ነው አለበለዚያ አንዳንዱ ሱጁድ ሲያደርግ ምን ያደርጋል አንዱ ነገሩን አንደኛው ላይ አንጠልጥሎ በዚህኛይቱ ይወጋል አለ ብዙ አይነት ነው የምታየው ብዙ አይነት ማለት ነው ወይ እንደው ሰው አንዳንዱ ሱጁድ አድርጎ እንደዚህ ሱጁድ አድርጎ ዝም ያካል ያክና በዛው አላህ አክበር ብሎ ይነሳል ሰባቷን ነካም እንደዚህ ይቀራል መዘንጋት የለበት በየያልኳችሁ ነው በየያልኩ ነው እሺ በሰባት የሰውነት ክፍሎች ባይሆን እንትኑ አይበላሽበትም ብለዋል አላጥረፍ ቀደመይ የሚለው እንደዚህ የግድ በዚህ ባይወጋውም እንደዚህ አድርጎ ቢያደርግ ራሱ ሶላቱ ይበላሻል አንልም ነገር ግን እንደዚህ መውጋት አለባቸው ጣቶቹ ለምን እስቲቅባል القبلان እንዲያገኙ እንደዚህ ማድረጉ ጥሩ ነው እንደዚህ ማድረጉ ማለት ነው ተባባን አይደል እንደዚህ ማድረጉ ጥሩ ነው እንደዚህ ቢያደርጉ ሶላቱ ይበላሻል አንልም አፍሮን ትቷል ነው አንዳንዱ ወግቶ ዝም ብሎ እንደዚህ ሊቸከለው ይችላል እንደዚህ ሊያደርግም ይችላል ታተማምከው እዚህ ትቸከላለ ችግር የለም በጀርባ ቢያደርገው ይበላሻል አንልም ነው የሚሉት አጥራፍ ነው ባንድ ላይ አጥራፍ ነው እንደዚህ አጥፎ ቢያደርገው አጥራፍ ለቀደመኝ ያለውን ያገኛል ይላሉ ግን አጥፎ ያምነው ግልጽ ነው አይደል በዛ አይነት ማለት ሱጁድ በሚያደርግበት ሰዓት ደግሞ እጁን የት ነው የሚያስቀምጠው እንደዛ አድርጎ የሚያስቀምጥ አለ እንደዚህ የሚያስቀምጥ አለ እንደዚህ አድርጎ የሚያስቀምጥ አለ ሻፕ ስለዚህ እንዴት ነው የሚያደርገው ይሄ በዚህ በተከሻ ተከክል እንደዚህ ሙስተቅቢል القبلة አድርገህ ነው የምታስቀምጠው እዚህ መካከል ላይ ራቅ አድርገህ ሱጁድ ታደርጋለህ ተከክል ማለት ዝቅም ብታደርገው ነገር የለም እዚህ መልክ ማለት والسجود سجود على الاعضاء السبعه بسبات የሰውነት ክፍሎቹ ሱጁድ ማድረግ ይሄም ሩክኑን
من أركان الصلاة كصلاة مأذنات مأذن نو مسارتنا والاعتدال منه كسو دغمو اعتدال ማድረግ اعتدال ማድረግ እዛኛው ጋር ያይዙትይነ አረጋስከብኝ እናንተ ላይ እንዴት ነው እንደዚህ ነው ያለው ወለ اعتدال ነው ያለው سجود على الأعضاء السبعة بسبات يسونت كفلوች سجود ማድረግ የሚባለውን ያዙ والاعتدال منه ከርሱ መነሳት ከርሱ ማለት والجلسة بين السجدتين كبهولت سجدة مكاكل ደግሞ መቀመጥ የተወሰነ መካከል ላይ ክፍተት መኖር አለበት ሁለቱ ክፍተት መኖር አለበት የግድ ነው የተወሰነ መቀመጥ አለበት የደጋኒ ያክል ከተነሳ ይበቃል የሚል የአቡ ሐኒፋ መዝሐብ አለ እንደዚች ተነስቶ ወደዛው መልስ ይላሉ አይደል አሁን የሚያደርጉት አይነት ማለት ነው ለዛ መሆን የለበትም والرفع من والجلوس بين السجدتين والطمأنينة في جميع الأفعال والترتيب من الأركان ይሄንን ትይዛለ ማለት ነው والدليل والجلسة مقامت بين السجدتين بሁለቱ ስጁዶች መካከል والدليل ማስረጃው قوله تعالى ይህ የአላህ Subhanahu Wa Ta'ala ንግግር ነው يا ايها الذين امنوا እናንተ ያመናችሁ ሰዎች ሆይ اركعوا واسجدوا አጎብድዱ واسجدوا سجودም ተደፉ ይላል አላህ Subhanahu Wa Ta'ala اركعوا يا ايها الذين امنوا اركعوا يا ايها الذين امنوا اركعوا واسجدوا اركعوا ركوع አለ واسجدوا سجودም አለ ወቆሙ ሊላሂ ቃኒቲን ሌላ ቦታ አለ ቂያም አለ ሩኩዕ ሱጁድ እነዚህ ዋናዎቹ ተጠቅሰዋል والحديث عنه ከነብዩ አለይሂ ሰላቱ ወሰለም የመጣ ሐዲስ አለ ምን የሚል ኡሚርቱ ይሄ ለማንኛው ነው ለሩኩዕ ወሩኩዕ ላልከው ነው ተባባን አይደል ሩኩዕ ካለ ምን አለ ረፍዕ አለ ረፍዕ ማለት ከማን መነሳት ማለት ነው ከሩኩዕ መነሳት ኢዕቲዳልሳ ኢዕቲዳል ከሩኩዕ ተነስተ የምትቆመው ኢዕቲዳል ነው የሚባለው ያንኛው እንትን እኮ ነው የሚባለው ጀልሳ ነው ኢዕቲዳል ማለት ከእንትን በኋላ ከሩኩ በኋላ ተነስተ የምትቆመው ምን ይባላል ኢዕቲዳል ይባላል አልኩ ጀልሳ በይነ ሰጅደተይ ነው ረፍዕ ለሁለቱም ነው ለዚህኛው ረፍዕ ቢል በኋላኛው ትረዳለህ ምናምን ነገር ብሎ ጀልሳ አለ ከተባለ መነሳት አይቀርም ስለተባለ ነው እንጂ ኢዕቲዳል የሚባለው ኢዕቲዳል ከተባላችሁ ምን ላይ ነው ኢዕቲዳል ኡሚርቱ አን አስጁደ አላ ሰብዓቲ አዕዙም በሰባት የአጥንት ክፍሎች የሰውነት ክፍሎች ስጁድ እንዳደርግ ታዝዣለሁ አሉ መላእክተኛው ነብዩ አለይሂ ሰላቱ ወሰለም ማለት ነው عن ابن عباس رضي الله تعالى عنه عن النبي صلى الله عليه وسلم فيما رواه الإمام البخاري رحمه الله أمرنا أن نسجد على سبعة أعظم بسبعة يأتن تكفلوتاችን سجود እንድናደርግ ታዘናል ولا نكف ثوبا ولا شعرا ጸጉራችንን እንዳናስተካክል ልብሳችንንም ተከለከለናል ይሄን ስለዚህ በሰባት የሰውነት ክፍሎች ስጁድ ውስጥ ሆነ ሌላ ነገር ስራ የለም ቀጥበለ ስጁድን ታደርጋለህ በሰባት የሰውነት ክፍሎች በሰባት የሰውነት ያጥንት ክፍሎች አዕዙም ነው ያለው ደግሞ አዕዙምን አዕዙም በሰባት ያጥንት ክፍሎች ማን ናቸው ያለው ሁለት እጅ እዚህ ማለት ሁለት ጉልበት እነዚህ ናቸው والطمأنينة طمأنينة يتم في جميع الأفعال በሁሉም ስራዎች ምን ማድረግ ጡማእኒና ረጋ ሱጁድ አደረክ ረጋ ተነስተ ተቀመጥክ ረጋ አሁንም ሱጁድ ረጋ ቂያምም ላይ ረጋ ሩኩዕም ላይ መርጋት ኢዕቲዳል ታደርግም መርጋት የሚባለው في جميع الافعال መረጋጋት ሩክኑ من اركان الصلاه وبعضهم يعدونه شرط او واجب انه واجب ነው ይላሉ في جميع الافعال ሩክን ነው ዋጅብ ነው خلاف بينهم ነገር ግን ሩክን ነው የሚሉ ሰዎች ምናልባት መረጃቸው ሐዲሱ አልሙሲ ሶላቱ አይደል ሶላቱን እንትን ያለው ሰውዬ አፈጥኖ ሰግዶ እኮ ነው በቃ ይሄድ ارجع فصلي فانك لم تصلي አሉ አመላለሱት ደግሞ እንዲሄድ አደረጉት ሶላቱ ላይ ጡማኒና አልነበረውምና ነው ጡማኒና ሩክን ብለው የቆጠሩት በዚህ በኩል ይዘው ነው ሩክን አድርገው ነው ሼክ እየቆጠሩት ያለው رحمه الله في جميع الافعال በማንኛውም ስራ ጡማኒና በየትኛውም ስራ የቆጠርናቸው ስራዎች አሉ ምን ቆጠር ቂያም ሩኩዕ ኢዕቲዳል ሱጁድ الجلوس بين السجدات ያው ሰጅደተይን እነዚህን ያዙ ወተርቲቡ ቀደም ተከተል ማድረግ بين الاركان ሩክኖችን ደግሞ ቀደም ተከተል ማድረግ ቀደም ተከተል ይሄም ራሱ ሩክን ነው
ቅደም ተከተሉን መጠበቅ ራሱን የቻለ አንድ ማዕዘን ነው ለሶላት አንተ ከሩኩ ሰሚ አላህ ሊመን ሐሚዳ ሳትነሳ ሱጁድ አይወረድም አይደል እንዴ ሱጁድ አይወረድ ወይ ሱጁድ ወርደ ተነስተህ እንደገና ሩኩ አይደረግም ቅደም ተከተሉ ቂያም ታደርጋለህ ከቂያም ወደ ሩኩ ከሩኩ ሰሚ አላህ ሊመን ሐሚዳ ወደ ቂያም ከዛ ሱጁድ ትወርዳለህ ከዛ ይሄንን ቅደም ተከተሉን ጠብቆ መስራት ማለት ነው ሸይየ ይከብዳችኋል ወተርቲቡ በይነ الاركان والدليل ማስረጃው ለነዚህ አስካው ለዘረዘርናቸው ማስረጃው ሐዲሱል ሙሲኢ ሶላቱን ያከፋው ሰውዬ አልሙሲኢ ሶላተው ይባላል ሐዲሱል ሙሲኢ ሶላተው ከተባለ ሶላቱን ያከፋው ሰውዬ እያልክ ነው የምትፈሰረው ሶላቱን ያስቀየመው ሰውዬ ማን ነው ሶላቱን ያለ እርጋታ ምን አድርጎ ነው ሰግዶ ነው ያለ እርጋታ ሰገደ ጡማኒና ሳይኖረው እንትን ሲለው ነብይ አለይሂ ሰላቱ ወሰለም እርጅዕ ፈሶሊ ፈኢነከ ለም ቱሰሊ አሁን መሄድና ሰገድ አድርጎ መጣ እርጅዕ ፈሶሊ ፈኢነከ ለም ቱሰሊ አሁንም መጣ መጨረሻ ላይ እርጅዕ ፈሶሊ ፈኢነከ ለም ቱሰሊ አልሰገድክም ስገድ ሲሉት ወላሂ ወልذي بعثك بالحق لا احسن غير هذا فعلمني አላቸው እኔ ከዚህ ውጭ አሰጋገድ አልችልበትም አስተምሩኝ አለ አሁን አስተማሩት ነብይ አለይሂ ሰላቱ ወሰለም ለምን አለፉ ከመጀመሪያ ይነግሩትም ነበር አይ ለሽምደዳ ልቡስ አርሰኽ ይሆናል አርሰኽ እንዲሆን ነው ደጋጉምና መጨረሻ ላይ አሁን ሲነግሩት አበደን አይረሳው ተባባና አልሙሲ ሶላቱ ምን ያለው ሰውዬ ሶላቱን ያከፈረው ምን አድርጎ ነው ያከፋው መሐመድ ለምንድን ያስቀየመው ምን አድርጎ ሳያሟላ በትክክል ሸርጡን ሳይጠብቅ ሩክኖቹን ሳይጠብቅ ሰግዶ ነው ነብይ አለይሂ ሰላቱ ወሰለም ተመልሶ እንዲደግም አደረጉት ሶላቱ ወደሊሉ ለዚህ ማስረጃ እነዚህ ከኋላ የቆጠርናቸው ሩክኖች አርካኖች ለመሆናቸው ማስረጃው ሐዲሱል ሙሲኢ ሶላቱን ያከፋው ሰውዬ እሱን ነብዩ ያዘዙት ትእዛዝ ለዚህ ማስረጃ ነው አን አቢ ሁረይራ ረዲየላሁ ተዓላ ከአቡ ሁረይራ ነው የተያዘው ቃለ እንደሃሉ አቡ ሁረይራ بينما نحن جلوس عند النبي صلى الله عليه وسلم انيا ملائكتኛው ጋር ተቀምጠን ሳለ اذ دخل رجل የሆነ ሰው ገባሉ فصلى سجد فقام قام ያው ለመስገድ ቆመ فسلم على النبي صلى الله عليه وسلم فقال سجدنا فصلى سجد فقام قام መጣ ማለት ነው ሌሎች ንስኻዎች ላይ የሌለችበት ሁኔታ ነው ያለው ليس في نسخة قراءة القارئ ይላል እና فقام ከሰገደ በኋላ ቆመ ወደኛ መጣ فسلم على النبي صلى الله عليه وسلم نبيون سلامتا አቀረበላቸው ሰላም አለይከ ያ ረሱላህ ላቸው መጣና ማለት ነው ሰላምታ ለመላእክተኛው ለነብዩ አለይሂ ሰላቱ ወሰለም አቀረበላቸው ልክ ሲያቀርብላቸው ሰላምታውን መለሱና ይላል አለ ዘገባ ሰላምታ መለሱለትና እንዳሉት መላእክተኛው فقال ارجع ተመለስ فصلي سجد فانك لم تصلي انت እኮ አልሰገድክም አሉ አሁን ሰግዷል ግን አልሰገደም ሰርቷል አልሰራ ሸርጡ ካልተሟላ የተሰራ ነገር ዋጋ ቢስ ነው የሚሆነው ማለት ነው አልሰገድክም እኮ ነው ያሉት ግን ሰውየው ሰግዷል አልሰገደም ሰግዷል ያ ሶላት ግን ሸርጡ እንትኑ ሩክኖቹ ስላልተሟላ ግማሽም አልተባለም ሲሶም አልተባለም ምርቦም አልተባለም አልሰገድክም ስገደው አልሰገድክም ስገድ ارجع فصلي فانك لم تصلي على النبي عليه الصلاه والسلام فعلها ثلاثا ሶስት ጊዜ ሰርቷል ሶስት ጊዜ እንዴት ارجع فصلي فانك لم تصلي ተመለስና ስገድ አንተ አልሰገድክም ማለት ተመለሰ ሰገደና መጣ ሁለት ጊዜ ሰራ ማለት ነው ارجع فصلي فانك لم تصلي ሄደ ሰራ ስንት ጊዜ ሰራ ማለት ነው فعلها ثلاثا ሶስት ጊዜ ሰገደ ثم قال አሁንም ሄድና ስገድ ያልሰገድክም ሲሉት መጨረሻ ላይ እንዲህ አላቸው والذي بعثك بالحق በእውነት በላከው ጌታ እመላለሁ ነብይ አድርጎ በላከው እመላለሁ لا احسن غير هذا ከዚህ አላውቅበትም አላሳምርም የአላህ መላእክተኛ ሆይ አላቸው ነብዩና አለይሂ ሰላቱ ወሰለም لا احسن غير هذا لا احسن غيره ከዚህ አላውቅበትም መስገድ فعلمني አስተምሩኝ አላቸው فقال له النبي صلى الله عليه وسلم የዛን ጊዜ እንግዲህ ነብዩ አሉ አስተምሩኝ አላቸውን ያላውቅበትም ተባባና አስተምሩኝ እኔ ያላውቅበትም የአላህ መላእክተኛ ከዚህ ውጭ እኔ ምንም የማውቀው ነገር የለኝም አስተምሩኝ አላቸው ረሱልና አለይሂ ሰላቱ ወሰለም
أستمروا سيلاتشو ملاكتنيو صلى الله عليه وسلم اندهالو فقال له النبي صلى الله عليه وسلم ملاكتنيو اندهالو إذا قمت إلى الصلاة وجه صلاة ستقوم إذا أردت القيام صلاة مسكر ستفلقنا وجه صلاة مقوم ستفلق نبي عليه الصلاة والسلام فكبر الليلة بوتا فأحسن وضوءك فتوضأ فأحسن وضوءك وضوءنا سمره فأسفغ وضوءك وضوءنا سمره عدل سنة